ታሪኩ የሚጀምረው ነገስታት ስልጣንን ለመያዝ በሚጋደሉበት በአምስተኛው ክፍለ ዘመን ላይ ሲሆን አንድ ባለት ከፍ ተደርጎ በተሰራ ቤት ውስጥ አንዲት ልዕልት አልጋ ላይ ተኝታ እንመለከታለን። ያማሩ ልብሶችን ለብሳ በዛ ባሉ ጽጌረዳ አበቦች ከመከበቧ በተጨማሪም ቤቱ ላይ ሙቀት እንዲኖር እሳት ተቀጣጥሎላት ነበር። ነገር ግን ከተኛችበት ስትነቃ እጆቿ በካቴና ታስረው ትመለከታለች። በተጨማሪም ከጭንቅላቷ ጀርባ ህመም ይሰማት ጀመር። በዚህም እንዴት ወደዚህ ልትመጣ እንደቻለች አንዳንድ ትውስታዎች ብልጭ ማለት ይጀምራሉ። አይኖቿ በዙሪያዋ ያለውን ነገር ጥርት እያደረገ ማሳይ ሲጀምር ልዕልቷ በዙሪያዋ ምንም አይነት ጠባቂ እንደሌለ ትገነዘባለች። በተጨማሪም እግሮቿ ስላልታሰሩ ከተኛችበት አልጋ ቀስ ብላ በመነሳት ዞር ማለት ስትጀምር ከአንድ መስኮት በስተቀር ምንም ማምለጫ መንገድ የሌለው ሆኖ ታገኘዋለች። ወደ መስኮቱ ስትጠጋም ከስር ከፍተኛ የሆነ ባር ነው የሚታያት። በዚያው ቅጽበትም ወደ ክፍሉ እየተጠጋ የሚመጣ የኮቴ ድምጽ ሰምታ ጠባቂዎች እንደሆኑ በመገንዘብ በፍጥነት አልጋዋ ላይ ተመልሳ ትተኛለች። ጠባቂዎችም ወደ ክፍል ሲገቡ ያማረችዋን ልዕልት አልጋ ላይ ተጋድማ ያገኟታል። በዚህ ጊዜም ምንም እንኳን ሌላኛው ጠባቂ ቢያስጠነቅቀውም አንዱ ጠባቂ ክፉ ሀሳብ ወደ አእምሮ መጥቶ ወደ ልዕልቷ ጋር ይጠጋል። በዚያው ቅጽበትም የተኛች የመሰለችው ልዕልት በማይታመን ፍጥነት ሰውየውን በግንባሯ ፊቱን ብላ ትጥለዋለች። ክፍሉንም በጩኸት ቅልጥ ካደረገችው በኋላ እጇ ላይ የታሰረውን ሰንሰለት ፈታ አንደኛውን ጠባቂ በከባዱ አንገቱን ቀንታው ሁለቱንም መፋለም ትጀምራለች። ቢሆንም ግን ያ ብቻ በቂ አልነበረም። ጸጉሯ ውስጥ የደበቀችውን አንድ ሹል መሳሪያ በማውጣት አንደኛውን ጠባቂ እስከ ወዲያኛው ትሸኘዋለች። ይህን የተመለከተው ሌላኛው ጠባቂም መሳሪያውን ይዞ ወደ ልዕልቷ ጋር መገስገስ ሲጀምር እሷም የቀደሙን ሹል መሳሪያ ይዛ በሁለቱም መካከል እልም ያለ ፍልሚያ ይጀምራል። ከብዙ አስጨራሽ ፍልሚያ በኋላም ጠባቂውን አደካክመው በከባድ የጫማ ጥፊ በመስኮቱ በኩል አፍቀንጥራ ወደ ታች ትወረውረዋለች። ነገር ግን ጨረስኩ ብላ ሳታርፍ በድጋሚ አንድ ጠባቂ ወደ ክፍሉ ሲመጣ ኮቴ ትሰማለች። በዚህ ጊዜም በፍጥነት በሩ አጠገብ የነበረን አንድ ትልቅ መዶሻ ብድግ ካደረገች በኋላ ልክ ጠባቂው ወደ ክፍሉ ዘልቆ እንደገባ ልቡና አንጎሉ እስኪናጋ ድረስ ትመታዋለች። ከዚህ በኋላም እጇ ላይ ያለውን ሰንሰለት በቁልፍ ፈታ ሬሳዎቹን እንዳለ ካጸዳች በኋላ ከክፍሉ ወጥታ ወደ ታች መውረድ ትጀምራለች። ብዙም ሳትርቅ በማማው ውስጥ ወዳለው ሌላ ክፍል ደርሳ በመስኮቱ በኩል ስትጠጋ እታች በዛ ያሉ ሰዎች ወዲያና ወዲህ ሲረባረቡ ትመለከታለች። ይባስ ብሎም አንዳንድ ጠባቂዎች ምንም አይነት ሰው ከግቢ እንዳያመልጥ በማሰብ እያንዳንዱን በሮች ሲዘጉ ተመልክታ ትደነግጣለች። በርከት ያሉ ሰዎች ጁሊየስ በተባለ የቡድኑ መሪና ሞይራ በተባለች አጋሩ ቁጥጥር ስር ውለዋል። በዚህም መላ የቦታው የንጉሳዊ ቤተሰቦች እንዳለ እንደተማረኩ እንረዳለን። ንጉሱም በዚህ ጊዜ ችግራቸውን ከጦርነት ይልቅ በንግግር እንዲፈታ ቢማጸናቸውም ጁሊየስ ግን ወደዚህ የመጣበት ሌላ እቅድ ስላለው በሀሳቡ አልተስማማም። እቅዱም ልዕልቷን አግብቶ መንግስቱን በኃይል መቆጣጠር ነበር። ልዕልቷም ወታደሮቹ ቤተሰቦቿን እያመናጨቁ ሲወስዱ ተመልክታ የጥፋተኝነት ስሜት ይሰማት ጀመር። ምክንያቱም ንጉሱ 2 ሴት ልጆች ብቻ ያሉት ሲሆን ግዛቱ ወንድ አልጋ ወራሽ ስላልነበረው ንግስቲቷ ለጁሊየስ ትታጫለች። ነገር ግን በስተመጨረሻ ሁሉም ነገር ግልብጥብጡ ይወጣል። ልዕልቷ በጋብቻው ቀን ሳይታሰብ ጋብቻውን እምቢ በማለት ከቦታው ሮጣ ትወጣለች። በዚህ ጊዜ ነበር ሁሉም ነገር ከቁጥጥር ውጪ የሆነው። አሁን ላይም በትካዜ አንድ ጥግ ላይ ቁጭ ብላ በነበረበት ጊዜ እንደ ድንገት አንድ ግዙፍ ሰው ወደ ክፍሉ ሲገባ ተመልክታ በፍጥነት ትደበቃለች። ሰውየውም ልዕልቷ መኖር አለመኖሯን ሳያውቅ አንድ ጥግ ላይ ሄዶ ሽንቱን መሽናት ይጀምራል። በተመሳሳይ ጊዜም ልዕልቷ አጠገቡ ባለው በውሃ በተሞላ ጋንዳ ውስጥ ትንፋሿን ዋጥ አድርጋ ተደብቃ ሰውየው መውጣቱን በጽናት መጠባበቅ ትጀምራለች። ጸሎቷም ሰምሮላት ሰውየው ሽንቱን እንደጨረሰ ምንም ሳያስተውል ከክፍሉ እንደወጣ ልዕልቷ ከገንዳው በቶሎ ትወጣለች። ከዚያም ልብሱ እጅግ በስብሶ ክብደት እየፈጠረባት ስለሆነ ግማሹን ቀዳ ታነሳዋለች። በመቀጠልም በችኮላ ከክፍሉ ወጥታ በመተላለፊያው በኩል እያለፈች ሳለ እንደ ድንገት ያ ግዙፍ ሰው ፊቷ ላይ ድቅን ብሎ አንገቷን ያንቃታል። ልዕልቷም አንገቷን እንደምንም ብላ ካስለቀቀች በኋላ ሰውየው ግዙፉን ሰይፍ መዞ በሁለቱም መካከል ከባድ የሆነ ፍልሚያ ይጀምራል። ምንም እንኳን ልዕልቷ ይጎዳል ብላ ያሰበችበት ቦታ እንዳለ ብትደበድበው ሰውየው ለምንም ይመለስ አልነበረም። ከብዙ አስጨራሽ ትግል በኋላም እንደምንም ብላ ሰውየው እንደጨረሰችው በጭንቅላቷ ውስጥ የልጅነት ትውስታዎች ብልጭ ይሉባታል። ልዕልቷ በልጅነቷ ተዋጊ የመሆን ህልም ያላት ሲሆን ብዙውን ጊዜ የምታሳልፈው በልምምድ ነው። በጊዜውም እናቷ ነፍሰ ጡር ስለነበረች የምትወልደው ልጅ ወንድ ልጅ እንደሚሆን ተስፋ በማድረግ ለጦርነት ልምምዱ እሱ እንደሚበቃና ልዕልቷ እንዲህ አይነት ነገር ውስጥ መግባት እንደሌለባት ትመክራት ነበር። ቢሆንም ግን ልዕልቷ የምትላትን ነገር ሳትሰማ ከቤተሰቦቿ ተደብቃ ልምምድ ማድረጓን ትቀጥላለች። ይህ በእንዲህ እንዳለ ቀደም ሲል በመስኮቱ በኩል ተወርጉሮ ወደ ባህር የወደቀው ወታደር በጥበቆች ተገኝቶ እየጎተቱት ወደ ጁሊየስ ጋር ያመጡታል። ይህን የተመለከተው ጁሊየስን በጥርጣሬ መንፈስ በቶሎ ንግስቲቷን እንዲያጣሩ ያዛቸዋል። ኬር የተባለው የጠባቂዎች አለቃም አንዱን ወፍራም ጠባቂ አስጠርቶ ወደ ላይ ወጥቶ እሱ እንዲመለከት ያዘዋል። ወደ ልዕልቷ ጋር ስንመለስ ደግሞ ከዚያ ወደ ጦርነት በኋላ ሰውነቷ ተዳክሞ ስለነበረ እረፍት ለማድረግ ወደ አንድ ክፍል ትገባለች።
በተጨማሪም በቀላሉ ለመንቀሳቀስ እንዲረዳት እላዋ ላይ ከተከመሩ ልብሶች ግማሹን ቀዳ ካነሳች በኋላ እንደ ድንገት ሁለት ወታደሮች ወደ ውስጥ ይገባሉ። የመጀመሪያውን ወታደር ደረቱን ወግታ ከጣለችው በኋላ ሁለተኛውንም በተመሳሳይ መልኩ በማይታመን ፍጥነት አንቃው ከቤቱ ምሰሶ ጋር ታጋጨዋለች። ከዚህም በመቀጠል አካባቢዋ ላይ ያለን አንድ ቀስት ከያዘች በኋላ አንዱን ጠባቂ ጁሊየስ ቤተሰቦቿን ምን እንዳደረገ ብትጠይቀውም ጠባቂው ግን ለመናገር ፈቃደኛ ባለመሆኑ ሁለቱንም በያዘችው መሳሪያ ትጨርሳቸዋለች። ከዚያም ከወታደሮቹ መሳሪያ መካከል አንዱን ጎራዴ በማንሳት መንገዷ ላይ የሚያጋጥማትን ጠባቂ እንዳለ አንድ ባንድ እያስወገደች ወደታች መውረድ ትጀምራለች። ነገር ግን እየወረደች ሳለ እንደ ድንገት ቅድም ልዕልቷን እንዲመለከት የተላከው ወፍራም ጠባቂ መንገዷ ላይ ድቅን ይልባታል። በዚህ ጊዜም ልዕልቷ ጠባቂው ሳይመለከታት በፍጥነት በመስኮቱ በኩል ዘላ በአንድ እጇ ትንጠለጠላለች። በዚህ ጊዜ ግን የያዘችው ሰይፍ ተጨማሪ ክብደት ፈጥሮባት ሚዛኗን ለመጠበቅ ተቸግራ ወደታች ተወረውረዋለች። በኋላም የተላከው ጠባቂ መስኮቱ አጠገብ ትንሽ ካረፈ በኋላ መንገዱን ሲቀጥል ከመስኮቱ ጀርባ ተንጠልጥላ ያለችው ልዕልት ወደ ውስጥ ገብታ እንቅስቃሴዋን ትቀጥላለች። አንድ ክፍል አጠገብ ደርሳም ውስጥ የነበሩ ወታደሮች እስኪወጡ መጠበቅ ጀመረች። ልክ ወታደሮቹ እንደወጡም በፍጥነት ወደ ክፍሉ በመግባት አልጋ ስር የደበቀችውን መሳሪያ ታወጣለች። መሳሪያው ብዙ የድሮ ትውስታዎች ያሉት ሲሆን ከዚህ ቀደም ካይ የተባለ የንጉሱ አማካሪ ለጦረኛነት ሲፈትናት ባሳየችው ብቃት ተደንቆ የሸለማት ጎራዴ ነበር። ከጎራዴው በተጨማሪም ለመንቀሳቀስ እንዲያመቻት የጦረኛ ጫማዋን ካደረገች በኋላ ራሷን ለሚገጥማት ነገር ሁሉ ዝግጁ አድርጋ እንቅስቃሴዋን ትቀጥላለች። በዚህ ወቅትም በአንድ ጠባብ መንገድ እያለፈች ሳለ እንደ ድንገት የጁሊየስ ድምፅ ወደ ጆሮዋ ሲመጣ ወደ ሰማችበት ክፍል አጠገብ በመጠጋት ግድግዳው ላይ ባለ ትንሽ ስንጥቅ በኩል ውስጥ ያለውን ነገር እንዳለ መመልከት ትጀምራለች። ክፍሉ ውስጥም አምባገነኑ ጁሊየስ ከአጋሩ ሞይራ ጋር እየተነጋገረ ሲሆን በዚህም ከሞይራ ጋር ያላቸው ግንኙነት የአጋርነት ብቻ እንዳልሆነ እንረዳለን። ይልቁንም በድብቅ ፍቅረኛ ማማቾች ሲሆኑ ሞይራ ለምን አሁን መጋባት እንደማይችሉ ስትጠይቀው ጁሊየስ በቅድሚያ የዚህን ግዛት ስልጣን ማግኘት እንዳለበትና ይህንንም ማድረግ የሚችለው በልዕልቷ በኩል እንደሆነ ይጠቅሳል። እናም አንዴ ልዕልቷን አግብቶ የንግስናውን ዘውድ ጭንቅላቱ ላይ ካደረገ ንጉሱን ጨምሮ መላ ቤተሰቡን እንደሚገድልና ከሞይራ ጋር ተጋብተው በደስታ እንደሚኖሩ ቃል ይገባላታል። ይህንን ሁሉ ሲናገር ከክፍሉ ጀርባ ሆና ያዳመጠችው ልዕልትም በስተመጨረሻ ቁርጧን አውቃ የምታደርገው ነገር እንዳለ ይጠፋባታል። ሞይራም ጁሊየስን ዙፋኑን በቶሎ እንዲይዝ ሞራል እየሰጠችው እየተሳሳሙ ሌላ ሙድ ውስጥ መግባት ይጀምራሉ። በዚህ ጊዜም ልዕልቷ ስሜቷን መቆጣጠር ከብዷት የያዘችውን ጎራዴ መዛ ጁሊየስን ለመግደል በግድግዳው በኩል ብትሰካም የጁሊየስን ጭንቅላት ሳይደርስ ቀርቶ ለጥቂት ደመከል ሳይሆን ይተርፋል። በዚያው ቅጽበትም አንድ ጠባቂ ወደ ክፍሉ በመግባት ንጉሱ ሊያናገረው እንደሚፈልግ ይነግረዋል። ይህ በእንዲህ እንዳለ ወፍራሙ ጠባቂ ከብዙ አድካሚ ጉዞ በኋላ በስተመጨረሻ ማማው ላይ ወዳለው የልዕልቷ ክፍል ደርሶ በቀዳዳው በኩል ሲመለከት ቅድም ከሞቱት ጥበቃዎች አንዱ ልዕልቷ አልጋ ላይ ተኝቶ፣ ሌላኛው ደግሞ ከጎኑ ወንበር ላይ ቁጭ ብሎ ይመለከታቸዋል። በዚህ ጊዜም ነገሮች እንዳለ ደህና እንደሆኑ በማሰብ በዚያ ረጅምና አድካሚ በሆነ ጉዞ ወደ ኋላ መመለስ ይጀምራል። ልዕልቷ ግን አሁንም በጠላት ግዛት ውስጥ በጥንቃቄ እየተንቀሳቀሰች ነበር። በሌላ በኩል ደግሞ ጁሊየስ ከንጉሱ ጋር ተገናኝቶ ለምን እንደፈለገው ሲጠይቀው ንጉሱ ንግስናውን ለማግኘት እየሄደበት ያለበት መንገድ በድጋሚ እንዲያጤነው ይጠይቀዋል። ምክንያቱም ንጉሱ ህዝቡን የማሳመጽ አቅም አለው። ቢሆንም ግን ጁሊየስ ለእንደዚህ አይነት ነገር ምንም አይነት ፍርሃት የለውም። ማማው ላይ ደግሞ ልዕልቷ በአንድ ጠባብ መስኮት በኩል እንደምንም እየተሳበች ወደ ሌላ ክፍል መግባት ትጀምራለች። ነገር ግን በዚህ ሳይታሰብ ብረት የታጠቁ ግዙፍ ፍቅሮች መካከል ራሷን ታገኛለች። መጀመሪያ ላይም ዝም ብሎ የቆመ ሐውልት መስሏል ነበር። ነገር ግን ልክ ግማሽ ሰውነቷ ወደ ውስጥ እንደገባ ያ ሐውልት ነው ብላ ያሰበችው ነገር በሰይፍ ሊገድላት ይጣጣር ጀመር። ልዕልቷም ከብረት ለበሱ ጠባቂ ጋር ብዙ ከታገለች በኋላ በስተመጨረሻም አንድ ሻማ አንስታ ስትወረውርበት ጠባቂው በእሳት ይወረራል። ወደ ጁሊየስ ጋር ስንመለስ ደግሞ ጁሊየስ በንጉሱ ሐሳብ እንደማይስማማ እየገለጸለት ሳለ ልዕልቷን እንዲያጣራ የተላከው ጠባቂ መጥቶ ማማው ላይ ሁሉም ነገር ሰላም እንደሆነ እየገለጸም ቅድም ከልዕልቷ ጋር ተፋልመው በእሳት የተበላ ወታደር ከላይ መጥቶ ፊት ለፊታቸው ላይ ይፈጠፈጣል። ይህን የተመለከተው ጁሊየስም በንዴት እየተንበለበለ በማማ ውስጥ የሚፈጠረውን ማንኛውንም ተግባራት በቶሎ እንዲያስቆም የጦር አዛዡን ኬርን ያዟል። ጁሊየስ ከቦታው እንደሄደም ሞይራ ራሷን ለጦረኞቹ በማስተዋወቅ ከእንግዲህ የሚያደርጉትን ነገር መናገር ትጀምራለች። ነገር ግን ኬር የምታወራውን ነገር ከቁብም ሳይቆጥር ይልቁንም ሴተኛ ዳር እያለች ሳለቀባት ጀመር። በዚህ ሰዓትም ሞይራ ምንም አይነት ምላሽ ሳትሰጥ ስለታማ ጅራፏን መዛ አንገቱ ላይ ትሰነቅርለታለች። ኬርም ከአንገቱ የአገር ደም እየፈሰሰ በሁሉም ወታደሮች ፊት እየተንቀጠቀጠ ይደፋል። ከዚህም በመቀጠል ሞይራ ራሷን በኬር ቦታ ላይ በመተካት ማማው ላይ ያለችውን ልዕልት እያሳደዱ እንዲደፏት ለሁሉም ትዕዛዝ ትሰጣለች። ወታደሮቹም የኬር አይነት ተመሳሳይ ዕጣ ፈንታ እንዳይደርሳቸው ሁሉም ወደ የጎራው ተበታትነው ልዕልቷን መፈለግ ይጀምራሉ።
ይህን ሁሉ ነገርም ከላይ በኩል ሆና የተመለከተችው ልዕልቷ በጥድፊያ ማምለጫዋን ለማግኘት ፍለጋዋን ስትጀምር ገና አንድ እርምጃ ከመራመዷ በፊት 3 ጥበቆች ፊቷ ላይ ድቅን ብለው ወደ እሷ መጠጋት ይጀምራሉ። መጀመሪያ ላይም 2ቱን ጥበቆች በሰይፍ ከገደለች በኋላ ሌላኛውንም በተመሳሳይ መልኩ ከትንሽ ትግል በኋላ ትጨርሰዋለች። ነገር ግን ጉዳዩ በዚህ አላበቃም። የወታደሮች ቁጥር ከአቅም በላይ የሆኑባት ሲመጣ አንገቷ ላይ ያለውን የአልማዝ ሐብል በጥሳ ወታደሮቹ በሚገሰግሱበት ደረጃ ላይ ትበትናለች። በዚህም ሲከተሏት የነበሩ ወታደሮች እንዳለ መሬቱ ላይ እንደ ቅጠል መርገፍ ይጀምራሉ። ከብዙ ትግልና ፍልሚያ በኋላም ልዕልቷ በመስኮቱ በውጭ በኩል ያለን አንድ ባንዲራ ተመልክታ እሱ ላይ ከተንጠለጠለች በኋላ ዘላ ወደ ሌላ ክፍል ትገባለች። ክፍል ውስጥም ለጥቂት ጊዜም ቢሆን ሰላሟን አግኝታ በጦርነቱ ሰዓት እንደ ድንገት ወገቧ ጋር ተጎድቶ ስለነበረ እሱም ማከም ትጀምራለች። በዚህ ጊዜም በሀሳብ ጭልጥ ብላ ወደ ድሮ ትውስታዎቿ ጋር ትወስድናለች። በአንድ ወቅትም ወላጆቿ ስለ ልጃቸው የወደፊት የትዳር ጉዳይ ሲወያዩ ሰምታ እናቷን ይህን ሀሳብ ለትንሽ ጊዜ እንድትተውና እንደገና እንዲያስቡበት ትለምናለች። ነገር ግን ንጉሡ አባቷ አልጋውን ለማውረስ በቶሎ እሷ ማግባት እንዳለባትና ከዚህም ጭንቀታቸው በቶሎ ማረፍ እንዳለባቸው ይመልስላታል። ምላሹንም ያዳመጠችው ልዕልቷም የሰለጠነችበትን የጦር መሳሪያዎችና ልብሷን ለብሳ ወደ አባቷ ጋር በመቅረብ ታስደነግጠዋለች። ምክንያቱም አባቷ እንዲህ አይነቱን የጦር ልምምድ ደፍራ ታደርጋለች ብሎ አላሰበም ነበር። በተጨማሪም ልዕልቷ እስከዛሬ ስትለማመድ የነበረችው ከነሱ ተደብቃ ነበር። በዚህም የተናደደው ንጉሡ ለዙፋኑም ሆነ ለግዛቱ ወንድ ልጅ እንደሚያስፈልገውና እሷ የምታደርጋቸው ነገሮች እንዳለ የሞኝ ተግባር መሆኑን አይኖቿን እየተመለከተ ይገልጽላታል። ለዚህም ሲባል ከተከበረ ቤተሰብ የመጣውን የተከበረውን ጁሊየስን እንዳዘጋጀላት በመጥቀስ ከሱ ጋር በድጋሚ ማውራት የሚችሉት በዚህ ሀሳብ ከተስማማች ብቻ እንደሆነ ይጠቅስላታል። ከትውስታዋ ከተመለሰች በኋላም እንደ ድንገት ወዳለችበት ክፍል የሚመጡ ዱካዎችን ሰምታ በፍጥነት ሰይፏን በመምዘዝ ከሰውየው ጋር መፋለም ትጀምራለች። ነገር ግን ፍልሚያቸው እንደ ድንገት ተቋረጠ። ምክንያቱም ስትፋለማት የነበረችው ልጅ ሊን የተባለች አብራ አደጋ ስትሆን ወደዚህም የመጣችው ልዕልቷን ፍለጋ ነበር። በመቀጠልም ሊን የልዕልቷን ቁስል እያከመች ስለተፈጠረው ነገር እንዳለ መናገር ትጀምራለች። ጁሊየስ እሱን ለማግባት ፈቃደኛ ባለመሆኗ መፈንቅለ መንግስት ለማድረግ መላ ክፍለ ጦሩን ይዞ ወረራ እንዳደረጋቸውና የእነሱ ጦር በቁጥር ከፍተኛ ስለሆነ ግዛቱን በቶሎ እንደተቆጣጠሩ ትገልጻለች። ነገር ግን ሊን ከሌሎች ጥቂት ሰዎች ጋር በመሆን እንደ ዕድል አምልጣ ነበር። ይህን ያዳመጠችው ልዕልቷን በጥፋተኝነት ስሜት ተሞልታ ራሷን መውጀል ስትጀምር ሊናውን ያለፈውን እያስቡ መቆጨት ጥቅም እንደሌለውና ስለ ወደፊቱ መጨነቅ እንዳለባቸው ነግራት ልታረጋጋት ትሞክራለች። በመቀጠልም ሊን የንጉሳዊ ቤተሰቡ የታስረው እንደሚገኙና ከሁሉም በላይ ደግሞ እንዴት እዚያ መድረስ እንደሚችሉ ትገልጻለች። በኩሽናው በኩል ጥበቃ ያልተደረገለት መንገድ እንዳለ በመጥቀስ ሁለቱም በቀጥታ ወደዚያ ያመራሉ። ውስጥ ከገቡ በኋላም በጸጥታ ምግብ አብሰውን ከዚህ እንዲሄድ ምልክት ሰጥተውት ከሄደ በኋላ እንደ ድንገት አንድ የጥበቃ ቡድን አንዲትን ሴት አገልጋይ ያልተገባ ነገር ለማድረግ ሲሞክሩ ይመለከታሉ። በዚህ ጊዜም ሊንና ልዕልቷ ከኋላቸው ጥቃት ለማድረስ በማሰብ በቀስታ እየተንቀሳቀሱ ሳለ ሊን እንደ ድንገት አንድ መጥበሻ አስወድቃ ጩኸት ትፈጥራለች። ይህንንም ያዳመጠው አንዱ ጠባቂ ወደ እነሱ እየገሰገሰ ሲመጣ ሊን በመጥበሻ መሃል አናቱን ብላ ጥላው በሁለቱም ቡድን መካከል ቅልጥ ያለ ጦርነት ይከፈታል። በኩሽናው ውስጥም ያሉትን ሁሉንም ዕቃዎች እንደ ጦር መሳሪያነት እየተጠቀሙ ሁለቱም አንዳንድ ጠባቂ ተከፋፍለው ሲፋለሙ፣ የተቀረው አንድ ጠባቂ ደግሞ በአንድ በማይታወቅ ኃይል ወዲያና ወዲህ መሽቀንጠር ይጀምራል። ይህንንም ነገር እያደረገች የነበረችው ሞይራ ነበረች። በስተመጨረሻም ሶስቱም ጠባቂዎችን ከጨረሷቸው በኋላ ሞይራና ልዕልቷ ፊት ለፊት ይገናኛሉ። ሞይራም ወዲያውኑ ጥቃቷን ስትጀምር ልዕልቷና ሊን ደግሞ እየተከላከሉ ለሁለት መቅጠም ይጀምራሉ። ቢሆንም ግን ሞይራ የያዘችው መሳሪያ የዋዛ አልነበረም። እናም ሁለቱንም ከመጠን በላይ ስታንገላታቸው ሊን ትንሽ እንኳን ፋታ እንድትሰጣቸው በማሰብ ከአጠገቧ የነበረን አንድ ነዳጅ በማንሳት ወደ እሳት ውስጥ ወርውራ ከባድ የሆነ የእሳት ነበልባል ቦታው ላይ ታስነሳለች። በዚህም ልዕልቷ በቶሎ እንድታመልጥ መንገድ ቢከፈትላትም ልዕልቷ ግን እዚህ መቆየትና መታገል እንደምትፈልግ ትገልጻለች። ነገር ግን ሊን ቅድሚያ ሊሰጠው የሚገባው የቤተሰቧ ጉዳይ እንደሆነ በመግለጽ በፍጥነት ወደዚህ የምትሄድበትን አንድ ዋሻ ትጠቁማለች። ልዕልቷ ምንም እንኳን እዚህ ብቻዋን ጥላት መሄድ ባትፈልግም ለቤተሰቦቿ ስትል ወደ ዋሻ ውስጥ በመግባት እየተንሸራተተች አንዳንድ ጠባቂዎች እየጠጡ ወደሚጫወቱበት ክፍል ትደርሳለች። እዚያም ምንም ሳታቅማማ ወደሚጠጡበት ጠረጴዛ አጠገብ በመሄድ ከአንዳቸው እጅ መጠጡን ነጥቃ መጠጣት ትጀምራለች። እየሆነ ያለው ነገር ያልገባቸው ጠባቂዎችም በአግራሞት እየተመለከቷት ሊይዟት ብድግ ሲሉ ልዕልቷ በቅጽበት ሶስቱንም ቀነጣጥሳ ትጥላቸዋለች። ይህንን የተመለከተችው እናቷ፣ ንጉሡ አባቷና እህቷ እዚያው ደርቀው ይቀራሉ። ምክንያቱም ከሷ ይህን ያህል ችሎታ አልጠበቁም ነበር። በመቀጠልም ልዕልቷ ቤተሰቦቿን ከታሰሩበት ነፃ ካወጣች በኋላ መንገዱን እየመራች ወደ ሌላ ቦታ መውሰድ ትጀምራለች። ነገር ግን ሊያመልጡ ጥቂት ደቂቃዎች ብቻ ሲቀሩ ልዕልቷ ሳታስበው አናቷ ላይ የሆነ ነገር መጥቶ ያርፍባታል። ይህ ከተከሰተ ከጥቂት ደቂቃዎች በኋላም በግራ መጋባት ስሜት ራሷን ከሳተችበት ስትነቃ ፊት ለፊቷ ለቤተሰቦቿ በድጋሚ በወታደሮች ተይዘው ትመለከታለች። በተጨማሪም ጓደኛዋ ሊን በሞይራ ቁጥጥር ውስጥ ጥላ ወደ ጁሊየስ ፊት ትቀርባል። በዚህ ጊዜም ጁሊየስ ልዕልቷና ቤተሰቦቿ ላይ እየተሳለቀ አሁን በግዴታም ቢሆን ቫዮሌት የተባለች ታናሽ እህቷን ለማግባት እንዳቀደ ለሁሉም ያበስራል።
ይህን ያዳመጠችው ልዕልቷም ከዓይኖቿ መንታ መንታውን ማውረድ ትጀምራለች። ምክንያቱም እህቷ አይደለም ለጋብቻ ገና ልጅነቷንም የጨረሰች ባለመሆኗ ልዕልቷ በዚህ ሰዓት አንድ ነገር በቶሎ ማድረግ እንዳለባት በመገንዘብ ከሊን ጋር ዓይን ለዓይን እየተያዩ ታናሽ እህቷን የማስመለጥ እቅድ ያቅዳሉ። በመቀጠልም ልዕልቷ ሞይራንና ጠባቂዎችን ለማዘናጋት ቦታው ላይ ብጥብጥ ስትፈጥር፣ ሊን ደግሞ አጋጣሚውን በመጠቀም ቫዮሌትን ይዛ ከጀርባ በኩል ባለው በር ታመልጣለች። እዚህ ጋር ደግሞ ልዕልቷ እጆቿ ታስራ ስለነበረ ብዙ መፋለም ከብዷት አንዱ ጠባቂ ብድግ አድርጓት በመስኮቱ በኩል ይወረውራታል። ልዕልቷን በሕይወትና በሞት መካከል ሆና ወደ ባህሩ እየሰመጠች በትውስታ ተውጣ ቤተሰቦቿን መመልከት ትጀምራለች። እናም አባቷ ድሮ ልጅ እየነበረች ስለ ተዋጊነት የነገራት ነገር በጭንቅላቷ እየተመላለሰ አሁን ላይ ግን ቤተሰቦቿ አደጋ ውስጥ እንዳሉ አስተውላ ከትውስታዋ ትነቃለች። ከዚያም ባህር ውስጥ ባለው ሹል ድንጋይ እጆቿ ያለውን ማሰሪያ ቆርጣ ወደ ላይ ከወጣች በኋላ የታናሽ እህቷን ሰርግ በተቻላት አቅም ማቆም እንዳለባት ታስባለች። ወደ ቤተ መንግስቱ ስንመለስ ደግሞ ጁሊየስ የፈጠነ የሰርግ ስነ ስርዓት በማዘጋጀት ቄሶች በተሰበሰቡበት ሙሽራዋን መጠባበቅ ይጀምራል። በተመሳሳይ ጊዜም ጠባቂዎቹ በየአቅጣጫው ተሰራጭተው ቫዮሌትን መፈለጋቸውን ይቀጥላሉ። ልዕልቷን በቆራጥነት መንፈስ ወደ ቤተ መንግስቱ ተመልሳ ወደ አዳራሹ የምትሄድበትን መንገድ እየፈለገች ሳለ እንደ ድንገት አንድ ግዙፍ ጦረኛ ፊቷ ላይ ድቅን ይልባታል። ነገር ግን ገና አንድ እርምጃ ከመውሰዱ በፊት ካጠገቡ የነበረ አንድ ግዙፍ ሐውልት በላዩ ላይ ወድቆ ይገለዋል። ይህንንም ያደረጉት እነ ቫዮሌት ነበሩ። ታናሽ እህቷን የተመለከተችው ልዕልቷም ደስታዋን መቆጣጠር ከብዷት ዘላ ካቀፈቻት በኋላ አሁን ወታደሮቹ እየፈለጓቸው ስለሆነ ሊን ልዕልቶችን ለድንገተኛ አደጋ ወደ ተዘጋጀው ድብቅ መጋዘን ትወስዳቸዋለች። በሌላ በኩል ደግሞ በእንግዶችና በመኳንንት በተሞላ አዳራሽ ውስጥ ጁልየትን ጨምሮ ንጉሱና ንግስቲቷ ሰይፍና ዘውዳቸውን በግዳጅ አድርገው ሙሽራዋን ሲጠባበቁ ያስመለክተናል። ተመሳሳይ ጊዜ ደግሞ ልዕልቷና ሊን ከባድ መሳሪያዎችን በመያዝ ለጦርነቱ ራሳቸውን ካዘጋጁ በኋላ ቫዮሌትን እዚሁ እንድትደበቅ አስጠንቅቀዋት ጉዟቸውን ይጀምራሉ። ጁልየት ቫዮሌትን ከዚህ በላይ መጠበቅ ስላልቻለ ካለችበት እንድትጠራት በመጠየቅ ንግስቲቱ ፊት ላይ ጎራዴውን ቢጠቁምባትም ንግስቲቱ ግን ልጇን አሳልፎ ከመስጠት ሞት እንደሚሻላት በኩራት ትመልስለታለች። በውጪው በኩል ደግሞ ልዕልቷና ሊን ፊታቸው ላይ የሚመጡ ጠባቂዎችን እንዳለ እንደ ቅጠል እያራገፉ ወደ ቤተ መንግስቱ መገስገስ ይጀምራሉ። ብዙ ጠላቶች እየተፈራረቁ ሲመጡ ሁለቱም ያለ ሌላ ኃይላቸውን በመጠቀም ጦርነታቸውን ሲቀጥሉ፣ በሌላ በኩል ደግሞ ቫዮሌት የተነገራትን ማስጠንቀቂያ ችላ በማለት በድብቅ ወደ አባቷ ጋር ስትሄድ እንደ ድንገት በጁልየት ዓይን ውስጥ ገብታ ጉሮሮዋን አንቆ ከተደበቀችበት ያስወጣታል። ከዚያም ወደ ካህናቱ ጋር በመውሰድ በቶሎ የሰርግ ስነ ስርዓቱን እንዲያስጀምሩ አዘዛቸው። ከሩቅ ሆኖም የሆነውን ነገር የተመለከቱ ልዕልቷና ሊንም ተጨማሪ ጊዜ እንደሌላቸው በመገንዘብ ወደ ተለያዩ አቅጣጫዎች ተበታትነው ወደ ቤተ መንግስቱ መገስገስ ይጀምራሉ። ሊንም በሩ አጠገብ ያሉ ሁለት ጠባቂዎችን ከገደለቻቸው በኋላ በቀጥታ በሩን በርግዳ ወደ ውስጥ በመግባት የሁሉንም ሰዎች ትኩረት ትስባለች። ውስጥ የነበሩ ጠባቂዎችን በፍጥነት ወደ ሊን ጋር በመሄድ ኃይለኛ የሆነ ውጊያ ውስጥ ይገባሉ። በዚህ መሃል ግን ሞይራ ሊንን ከማቆም ይልቅ ግርግሩን ጥላ ከልዕልቷ ጋር ብቻ ለብቻ ለመፋለም ወደ ውጭ ትወጣለች። ሞይራ ስለታም ጅራፏን፣ ልዕልቷ ደግሞ ሰይፏን በመጠቀም ከተፋለሙ በኋላ በስተመጨረሻ ልዕልቷ ሞይራን በራሷ ጅራፍ አንቃ ትገላታለች። ውስጥ ደግሞ ንጉሱ ምንም እንኳን ሽማግሌ ቢሆንም ከጁልየት ጋር ለመጣላት ሲሞክር ጁልየት በከባዱ መቶት ወደ መቀመጫው ይልከዋል። በመቀጠልም ሊን መጥታ ከጁልየት ጋር መፋለም ጀመረች። ነገር ግን እሷም ቢሆን ልታሸንፈው አልቻለችም። በተመሳሳይ ጊዜ ሊንንም በሰይፉ ጎኗን ወግቶ ሲጠላት የተመለከተችው ልዕልቷ በፍጥነት ወደ ውስጥ በመግባት እሷን በተራዋ መፋለሟን ብትቀጥልም ጁልየስ ግን አሁንም ለማንም የሚመለስ አልነበረም። እየተሳለቀባትና እየወረወራት ወደ ውጭ ካስወጣት በኋላም ሰዎች ሁሉ በተሰበሰቡበት አንበርክኳት የጀብደኝነት ንግግሩን ማድረግ ይጀምራል። ልዕልቷም አንድ አጋጣሚ እስክታገኝ ድረስ በተሸናፊነት ስሜት ተንበርክካ ጸጥ ትላለች። በዚህ ጊዜም ጁልየስ አንድ ስህተት ይሰራል። እሱም በስሜታዊነት ተሞልቶ ብዙ መናገር ሲጀምር ልዕልቷ አጋጣሚውን በመጠቀም ሰይፉን ከእጁ ላይ ነጥቃው አንገቱን ለሁለት ትለይለታለች። ጭንቅላቱም ቀስ እያለ ወደ መሬት ሲወድቅ ልዕልቷ በአሸናፊነት ስሜት የንግስና ዘውዱን አንስታ ለአባቷ ትሰጠዋለች። ይህንን የተመለከተው አባቷ በልጁ ኩራት እየተሰማው ልዕልቷ ትክክለኛ አልጋ ወራሽ እንደሆነችና ወንድ ልጅ እንደማያስፈልገው በመጥቀስ የመንግስቱ የወደፊት ዕጣ ፈንታ እሷ ላይ እንደሆነ ለታዳሚው እንዳለ ይናገራል። በመቀጠልም እስከዛሬ ድረስ ያሰበችውን ነገር እንዳታደርግ ስለከለከላት ይቅርታ ይጠይቃታል። በመጨረሻም ልዕልቷ ከሊን ጋር በመገናኘት በደስታ ሲጠቃቀፉ፣ ቦታው ላይ የተሰበሰቡ ሰዎች ደግሞ የአሸናፊነት ድላቸውን በደስታ ሲያከብሩ እያስመለከተን ታሪኩ ያበቃል።